ይህን ተቋም ላቋቋሙ እንዲህ ይሆናል ብለው ይህን መመልከት ለቻሉ መሻይኾች የተለየ ክብር አለኝ። አላህ ይጠብቃቸው። እጅግ በጣም መሳሳላቸው። ዛሬ ፕሮግራም ሁለት ፕሮግራም ነበር። ኻሊድ ክብሩም ኡስታዝ ኻሊድ ክብሩም 20 ተማሪዎችን ያስመሰላል። 200 ተማሪዎች ቀድሞ ጠርተውኛል። ሸፌ ደግሞ ጠርተውኛል። አትመጣሙኛል። አንተ ደረሳይ ሸፌ ጠርተውኛል። እሳቸውን ነው ማስቀድም አለ። እዛም ያሉትም እዚህ ያላችሁትን ውጤቱን አላህ ይቀበላችሁ። አላህ ይባርክላችሁ። አላህ ለትውልድ ብታስተላልፉት አላህ ያደርጋችሁ። ሁለት ወሲያንስ መሻይኾቻችን ፊት መናገር ብዙ ምቾት ቢሰጥ አይሆን። የመጀመሪያው እውቀት ይዛችኋል። የእውቀት ግቡ በእውቀት መስራት ነውና እሱን እኔም ተናጋሪ እናንተም እንድንኖረው ዘንድ ወሲያ ሰጣል። ወረደ ፊል አተር አነ ነቢዩላህ ዒሳ ነቢዩላህ ዒሳ አንድ ቃል እንዳሉ አተር ላይ ወርዷል። መን ዓሊመ ያወቀ እውቀት አስፈላጊ አላ በሲራ ነው የምንጓዘው። ወዓሚለ የሰራበት ወዓለመ ከዛም ያስተላለፈው ፈዛከ ዩድዓ ዐዚመን ፊ መለኩት ሰማዋት በፍጥረተ ዓለሙ ዘንድ ታላቅ ሰው ቢባል ያወቀ ባወቀበት የሰራ እቺ መሀለኛዋ ተረሳች። ያውቃል እንደኔ ያስተላልፋል። ባወቀው መስራት መሰረቱ እሱ መሰረቱ ባወቃችሁት ልትሰሩ የኢንፎርሜሽን ክምችት አይደለም፣ የመረጃ መሰብሰብ አይደለም። ሰርቲፊኬት ባወቅነው ሲራ ባወቅነው ተፍሲር ህይወታችን ላይ ማምጣት። ብዙ ጊዜ ህፃናትን አፍካር ሰባ እናሳፍዛለን ይኖሩታል ከፈለደች ተማርካችኋል አችመ ከፈለደ ባወቅነው መስራት እሱ መኖር ያስፈልጋል። ወይሱን ቀረኒ ታውቁታላችሁ። ነቢዩ ዓለይሂ ሰላቱ ወሰላም ብዙ ታሪክ የተናገሩለት የሚገርም ሰሃባ ነው። ሰሃባ አይደለም ታቢዒን ይሉታል። እሳቸውም ስለላይ አንድ አባባል አለው። እስኪ ልብ በሉ ይላል። አንድ ሰው ጠላት ለመፋለም ወደ በረሃ እየወጣ ከዛም መንገድ ላይ ሰይፉ ከበደውና ተረባሃ። ከዛም ትንሽ እንደተጓዘ ስንቁ ከበደውና አስቀመጠው። ይዣል ጓዝ ብሎ ጠላትን ይፋለም ይሄዳል። ከዛም ጋሻው ከበደውና ወረወረው። ጠላቱ ሲገናኘው ያለ ሰይፍ ያለ ጥበቃ እርቦት ታርዞ ተገናኘው። ይህ ሰው ጠላቱን ያሸንፍ ባሉ ይላል። በእርግጥ ይሄ ሰው ጠላቱ ሳያሸንፈው ራሱን ያሸነፈ ነው ይላል። ልክ አንተም ይላሉ አስከትል ሱና ሶላቶች ከብደው ከተውካቸው ያው ከሶላት በኋላ ሱና ረዋቲብ አለ ለእናንተ ዋጅብ ነው። አህሉል ዒልም ዋጅብ የሆኑ ኢባዳዎች አሉ። ከአመቱና ውጭ የሆነ ማለት ቅያሙ ላይ ለአህሉል ዒልም ዋጅብ የሸሪዓ ዋጅብ ያልኳቸው አለ። ራሳችን ላይ ግዴታ እናደርጋቸው ሱነተ ረዋቲብ ከብዶ ከጣልከው የቁርአን ዊርድ ከብዶ ከጣልከው ከሸይጣን ጋር እየተመተፋለህ ዋና ጠላት ላይ። ስለዚህ አተሰልፍ بالعباده ባወቅነው መስራት ትልቁ ፈተና የምናልፍበት በተለይ አሁን ባለው የሶሻል ሚዲያ ዘመቻ ቲክቶክ ፈሳድ 5 ደቂቃ ኢንፎርሜሽን ልታዩ አይን ተበላሽቶ ይዘጋበት። ኢባዳዎቹ መጠንከር አለባቸው። መን ዓሊመ ወዓሚለ ከዛን ወዓለመ ያኔ ሰው ስታስተምሩት አተር ይኖረዋል፣ ትርጉም ይኖረዋል። አላህ ነው ስራውን ይሰራል። ወሲያ የመጀመሪያው ባወቅነው መጀመሪያ ራሳችን ላይ ፕራክቲስ ማለት እሱም መኖር ከዛ ደግሞ ማስተላለፍ። አላህ ይወፍቀን ሁላችን። ተናጋሪውን ማዳመጥ። ሁለተኛው ወሲያና ማጠቃለያ ለእውቀት የእድሜ እርከን የለውም። ቅድም ግጥም ሼህ መሐመድ ከፍተኛ የእድሜ ክልል ስንት ነው ከተማረ? 65 አላሁ አክበር። ቅድም ግጥም ያነበቡልን የተከበሩ እናት ማራኪ ግጥም ያነበቡልን ስንት ዓመታቸው? 65። ይሄ በጣም አስደሳች ዜና። እውቀት ገደብ የለውም። ኢማም አልኪሳኢን ታውቃላችሁ? የኩፋ ሀገር ታሪክ ናቸው። ኩፋ በአሁኗ የትኛው ሀገር ነች?
ኢራቅ አካባቢ ያለች ከተማ የዛ ዋና ታሪክ የሚባለው ኢማም አልኪሳኢ ነው። ታውቃላችሁ ታሪክ በመጀመሪያ ዕድሜው ውስጥ ዓሊም አልነበረ። እንደ ድሮ መሻይኾቻችን ከልጅነት የቀረ ነበር። ፍየል ጠባቂ ነው። አንዴ ፍየል እየጠበቀ በመንገድ ሲያልፍ አንዲት እናት ቁርአን ያልቀራው ልጇን እየወቀሰች ነበር። አንተ ወይ ትቀራ እንደው እንቀራ